በ1 ቢሊዮን ዶላር ወይም ከ150 ቢሊዮን ኢትዮጵያ ብር በላይ የተሸጠ የቲክቶክ አካውንት። አዶናይና ሮፍናን ታረቁ። የሙሴ ሰለሞን ሽምግልና። ሰላም ውድ የቻናሌ ቤተሰቦች፣ ዛሬ በሶሻል ሚዲያ ላይ አነጋጋሪ በሆኑ ጉዳዮች ጋር መጥቻለሁ። እናም በዋነኝነት የምንነጋገረው ስለ ጆን ዳንኤል ንጹህ የመጠጥ ውሃ ፕሮጀክት ጋር በተያያዘ ግልጽ የሆነ መረጃ ይዤላችሁ መጥቻለሁ። እናም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይህን ዩቲዩብ ቻናል ሰብስክራይብ አድርጋችሁ መጀመራችሁን እንዳረሱ። ይሄ ኢሊሎሞ ነው። ወደ መጀመሪያው ዜናችን ጋር ስንሄድ የጆን ዳንኤል ንጹህ የመጠጥ ውሃ ፕሮጀክት ጋር ብዙ ሀሳቦች እየተነሱ ናቸው እና ስለዛ ነገር የተጣራ ነገር አንድ በአንድ አብጠርጥሬ እነግራችኋለሁ። መጀመሪያ ጆን ዳንኤል ከእስር ቤቱ ሲፈታ ሴፉ ሾው ቀርቦ ስለዚህ ነገር እንደዚህ ብሎ ነግሮ ነበር። ገንዘብ አምጡ አይደለም ማስተባበር ብቻና እንዲቆፈር ማድረግ ነው። ቦረና በሄድኩበት ጊዜ ውሃ በቦቲ ነበር የወሰድንላቸውና ጉድጓዱ በጣም ቆሻሻ ነበረ እና ንጹህ ውሃ አያገኙም። አብዛኛው እዛ አካባቢ ሰዎች ንጹህ ውሃ አያገኙም ነበርና በየክልሉ ሁለት ውሃ ጉድጓድ ለማስቆፈር አስቤያለሁ እና አዛ ታይም በነበረው ጊዜ በሰራነው ሪሰርች እንደዛ ካረግን ከ50 ሰው በላይ በቀን ንጹህ ውሃ ያገኛል ማለት ነው በየቀን። ዋው! እና ይሄን ፕሮጀክት አሁን አስተባብሬ ሰዎችን ዳታ ድርጅቶችን አስተባብሬ እና አላማ ለማሳካት ፈልጋለሁ። አሻራዬን ለማሳረፍ ፈልጋለሁ። ስለዚህ አሁን የላይቭ ስርጭቶች ላይ ገንዘብ የማሰባሰብ ነገር ይኖራል፣ ጌም ይኖራል። ለዚህ ነው አይኖርም። እርዳታ ድርጅቶችን ማሰባሰብ አይኖርም። አስተባብሮ እንዲቆፈር ማድረግ። ስለዚህ ሰውን ገንዘብ አምጡ አይደለም ማስተባበር ብቻና እንዲቆፈር ማድረግ ነው። ዋው! አረ በጣም ደስ ይላል። ትልቅ ልብ ኖሮት ነው የወጣው እና በቪዲዮ እንዳያችሁት ሁሉም ነገር የታቀደው ከዚህ በፊት እንደነበረና ይሄኛው ቪዲዮ ታውቃላችሁ እሱ ከእስር ቤት እንደወጣ ነው ሴፉ ሾው የቀረበው። ሴፉ ሾው ቀርቦ እዚህ ጋር ምን ብሏል? ፕሮጀክቱ የታቀደው ከዛ በፊት እንደሆነ የወራት የሳምንታት ፕሮጀክት እንዳልሆነ በግልጽ እዚህ ጋር አስቀምጧል። ቀጥታ ከእስር ቤት እንደተፈታ ወደዛ ፕሮጀክት እንደምገባ እዚህ ሾው ላይ ቀርቦ ኦሬዲ ነግሯል። እና ከቀናት በፊት አንድ ቪዲዮ ሰርቶ ነበር። ወደ አርሲ ሄዶ ንጹህ የመጠጥ ውሃ ቁፋሮ እንደሚያስጀምር በዚህ ቪዲዮ ገልጾ ነበር። ቁፋሮ ቦታ ደርሰናል። እንግዲህ ተከተሉኝ፣ አቀባበል እያደረጉልን ነው። እና ይሄኛውን ቪዲዮ ከለቀቀ በኋላ በ3 ቀን ልዩነት አንድ ቪዲዮ ይለቃል። ቪዲዮ ምን ይመስላል? እኛውን ቪዲዮ አይተን እንመለስ። ቤተሰቦች ከዚህ በላይ ምን የሚያስደስት ነገር አለ? እንደዚህ ቀን በህይወቴ ረክቼ አላውቅም። ይሄ ቪዲዮ ተከታትለን እንመለስ። 1 2 3 ቪዲዮ ነበረች። ኤቭሪ ጋጋታ የተፈጠረው ኤቭሪ ችግር ይሄ ሁሉ ጫጫታ የተፈጠረው በዚህ ቪዲዮ ምክንያት ነበር። እና እዚህ ጋር ምን ተፈጠረ መሰላችሁ? እሱ ይሄኛውን ቪዲዮ ሲፖስት ከመጀመሪያው ወደዛ እየሄድኩ ነኝ ብሎ የፖስተው አንደኛ ቀን ቢሆን ቀጣይ ደግሞ ይሄኛውን የፖስተው ከ3 ቀን ጋፕ በኋላ ነው። እና በ3 ቀን ማን ስለሆንክ ነው ማን ሆነ ነው በ3 ቀን ዲስማች ያክል ውሃ ማስቆፈር ምችለው ተብለው ነው። እና ከዛ ቼክ ማድረግ ይጀምራሉ ሰዎች። በደንብ ቼክ ሲያደርጉ ሁለተኛውን ቪዲዮ የሰራው ልክ እንደዚህ ዋተር ፎር ጉድ የሚል ካምፓኒ ሎጎ ያለበትን መኪና ያገኛሉ። እና ለምንድነው የዋሸህን ብለው ማሳደድ ጀመሩ በደንብ። እና ይሄ ነው ኬሱ። ከዛ በኋላ የተፈጠረውን ላሳያችሁ። ከዛ አንድ ፖስት ያገኛሉ ከድርጅቱ ይሁን የሆነ አባል ከዛ ድርጅት የሆነ ፖስት ያደርጋል። እና ጆን ዳንኤል ኢንፍሉዌንሰር ስለሆነ ከኛ ጋር ኮላብ አድርጎ ይሄኛውን ማስታወቂያ እየሰራ ነው አዘል ፖስት ያደርጋል። እና እሱን ይዙና ደግሞ እንደገና ሌላ ሌቭል ይሄኛውን ቪዲዮ ራሱ ተመልከቱ። ጉድ በለ ጎንደር ማለት አሁን ጆን ዳንኤል ውሃ ወጣ 10 ሚሊዮን ብር ወጣ እያላችሁ ስታሽቃብጡ የነበራችሁ ዜና ጋዜጠኞች፣ አሽቃባጮች ጠጋ በሉ። ይኸው ዜናው ፕሮሞሽን ሊሰራው ነው ሄደው ፕሮሞሽንና እና ስራ ተብሎ ተጋብዞ ነው ሄደው በሶሻል ሚዲያ ላይ አስተዋውቅልን፣ እንደዛ ጠንካራ ጥሩ ስራ ሰርተናል አስተዋውቅልን ያሉት
ጀለሲ 10 ሚሊዮን ብር አውጥቼ ውሃ ወጣሁ ብላ እነሱ ይሄው እንግዲህ ቴንክ ዩ ሶ ማች በሶሻል ሚዲያ ላይ ስላስተዋወክልን አሉት። ውርደት ነው ይሄ፣ እውነት ይሄ ውርደት ነው። መሞት ይሻላል በእናትህ። ከዛ ብዙ ሰው ሶሻል ሚዲያ ላይ ሲንጫጫ ምንም ምላሽ ጆን ዳንኤል ሳይመልስ ዝም ሲል ጊዜ ሰዎች እሱ መጀመሪያ ላይ የፖስተውን ፖስት ሪፖርት አድርገው አስጠፍቷል። እናም ከዚህ ሁሉ ነገር በኋላ ዋተር ፎር ጉድ የተባለ ካምፓኒ ነገሩን ግልጽ ለማድረግ በራሱ ቲክታክ አካውንት ላይ የፖስተውን አንዴ አይተን እንመለስ። የተሳሳተ መረጃ ለማጥራትና ለማረም ነው የመጣሁት። ምስጋና ጎበዜ ይባላለሁ። ከወተር ፎር ጉድ ግሎባል ዴቨሎፕመንት ማኔጀር ነኝ። ድርጅታችን ወተር ፎር ጉድ እንደ አንድ ትልቅ ራዕይን ሰንቆ እንደቆመ ድርጅት በጎ ምግባሮችን አንግቦ ለሀገር ለመድረስ ተስፋ ይዞ ከመጣ ጠንካራ ወጣት ጋር እድሉን አግኝተን አብረን ለመስራት የወገንን ደስታ የማየት እጅግ በጣም የሚያኮራ ተግባር እንደሆነ ይታወቃል። ሰሞኑን መልካም ስነ ምግባር ያለው እጅግ በጣም ከምንወደው የሀገራችን ተጽዕኖ ፈጣሪ ከሆነው ከጆን ዳንኤል ጋር በመተባበር በምዕራብ አርሲ ዞን በዶዶላ የተደረገው እጅግ በጣም አድካሚ ነገር ግን ብዙ የወገኖቻችንን ደስታና ፈገግታ የታየበት የውሃ ማውጣት እንቅስቃሴም የተፈጠረው ከላይ እንደገለጽኩት በጆን ዳንኤል ፈንድ አሰባሳቢነት ከድርጅታችን ከወተር ፎር ጉድ ጋር በመተባበር ለወገን የመድረስ የመልካም ስነ ምግባር ዓላማ እንጂ ምንም አይነት የማስታወቂያ ዓላማ ወይንም የማስተዋወቅን ዓላማ ያነገበ እንዳልሆነ በአክብሮት ለመግለጽ እንወዳለን። ለተጨማሪ መረጃ እና እንዳያችሁት ነው ይሄኛው ቪዲዮ ቶታሊ ጆን ዳንኤል ከዋተር ፎር ጉድ ከሚባለው ድርጅት ጋር አንድ ላይ ተስማምቶ ከነሱ ጋር ኮላብ አድርጎ እንደሚሰራ ግልጽ የሆነ ማስረጃ አስቀምጧሉ ማለት ነው። ሁለተኛ ላይ የምናነሳው አዶናይና ሮፍናን ባለፈው ትንሽ መንገጫገጭ ላይ ነበሩ። ግን ትናንትና በአዲስ አበባ ላይ በተደረገው ሮፍናን ኮንሰርት ላይ ተቃቅፈው ይቅር ተባባሉ። ሜቢ የተጣሉበትን ምክንያት ካላወቃችሁ ነገሩ የጀመረው ሌላ ሶስተኛ ሰው የአዶናይን ቪዲዮ ስታይች ወይም የሱን ቪዲዮ አያይዞ መስራት ማለት ነው። ስታይች ማለት እና ስታይች በማድረግ አልሰግጥም የሚል ቪዲዮ ከሰራ በኋላ ነው አርቲስት ሮፍናን ይህን የዚህን ሰው የቪዲዮ በራሱ ገጽ ላይ ሪፖስት ያደርገዋል። ይህንን የተመለከተው አዶናይ ለሮፍናን ባስተላለፈው ቀጥተኛ መልእክት ስለ እኔ የተሰራውን ቪዲዮ ሪፖስት እንዳደረከው አይቻለው፣ ነገር ግን ላርምህ በማለት ሁኔታውን ያስረዳል። ሮፍናንም ወዲያውኑ የነገሩ አውድ ስላልገባው እንደሆነ በመግለጽ የይቅርታ ቪዲዮ በመስራት ታላቅነቱን ያሳያል። ወደ ሶስተኛው ሐሳባችን ጋር ስንሄድ በቲክታክ ላይ ፈጣን መረጃዎችን በማጋራት የምታወቀው ሙሴ ሶሎሞን ሊያገባ ትናንትና ሽምግልና ልኳል። ጌታዬ ባንተ ምኞቴ የልቤ ደረሰ አንተ መታመኔ መች ከንቱ ነበር እሰይ የልቤ ደረሰ ምርኮዬ በሱ ተመለሰ ተሞላ ልቤ በደስታ ልዘምር ታምሩ ጌታ እሰይ የልቤ ደረሰ ምርኮዬ በሱ ተመለሰ ተሞላ ልቤ በደስታ ልዘምር ታምሩ ጌታ ታማኝ ጌታ ታማኝ እና ቪዲዮ ላይ እንዳያችሁት በትናንትናው ዕለት ሽምግልና ፕሮግራሙ ነበር እና እንዴት አባቱ እንደሚያምር ብቻ። ወደ አራተኛው ነጥብ ጋር ስንሄድ $1 ቢሊዮን ወይም ከ150 ቢሊዮን ኢትዮጵያ ብር በላይ የተሸጠ የቲክቶክ አካውንት እና ይሄኛው ቲክቶክ አካውንት በዓለም አንደኛ ፎሎወር ያለውና ካቢላ የሚባለው ድምጽን ሳያወጣ እንዲህ እያለ ቪዲዮ የሚሰራው ልጅ የሚሰራበትን የቲክቶክ አካውንቱን ለ3 ዓመት በ$1 ቢሊዮን አሜሪካን ዶላር ወይም በኢትዮጵያ ብር ሲመነዘር ከ150 ቢሊዮን ብር በላይ በሚያወጣ ዋጋ ተሽጧል እና ሲሸጥ ራሱ በኮንትራት ነው ለ3 ዓመት ብቻ ማለት ለ3 ዓመት ብቻ የፈለጉትን ነገር ይፖስታሉ። ለ3 ዓመት ብቻ ነው የምትጠቀሙት። ወደ መጨረሻ ፖይንታችን ጋር ስንሄድ አይሾ ስፒድ ወደ ኢትዮጵያ እንደመመለስ ፍንጮችን እያሳየ ነው። የኛውን ቪዲዮ አይተን እንመለስ። Yo kid, how you get my stream?
How you get my stream phone number? Speed. Come to Ethiopia. What? Come to Ethiopia. Come to Ethiopia, Speed. Ethiopia? More studios. Shout out more studios. Shout out more studios. Hey, bro, where you from? Where you from? Come to Ethiopia. Where you from? Ethiopia. Come to Ethiopia. Who? Ethiopia. Ethiopia? Come to Ethiopia. Ethiopia? Shout out more studios. This random dude Shout out more studios. called me to go to. Shout out. Are you from Ethiopia? Yeah. Come to Ethiopia, please, Speed. When are you from India? Say, wait. You from India? I love you. Yes. You, bro, how you calling my stream phone? Please come to Ethiopia. I beg you. Shout out more studios. More studios. He's in India calling me, bro. Best seller for Roblox AdSense. Bro, what the hell, bro? Nah, G. Chat, should I FaceTime him? He keeps calling. እና ቪዲዮን እንዳያችሁት ነው እዚህ ጋር የነበረው ስልክ ተደወለ እና አንተ ማነህ ሲባል እኔ ከህንድ ነው የምደውልልህ ወደ ኢትዮጵያ ተመለስ ይላል እና ምን ማለት ፈልጌ ነው እዚህ ጋር ሆን ብለው እዚህ ጋር ያለውን ስልክ ቁጥር ማንም አያውቅም ሲም ካርድ ራሱ ስትሪም ስለሚያደርግበት ሲም ካርድ በየቀኑ ነው የሚቀይረው መሰላችሁ እዚህ ጋር ያለው በጣም ሴንሲቲቭ ስልክ ነው እና እዚህ ጋር ካለው ስልክ ላይ ተደውሎ ወደ ኢትዮጵያ ተመለስ ማን ያውቃል እዚህ ጋር ያለውን ቦዲጋርድ ራሱ የሚያውቅ አይመስለኝም እና ይሄ ቀመር ነው ላይክ እዛ ጋር ለሆነ ሰው በዚህ ስልክ ደውል ብሎ አስተካክሎ እኔ ስትሪም ያደርጉ በመሃል ደውል ሰው እንዲ ብዙ ሰው በሚያዩበት ታይም ደውልልኝ ወደ ኢትዮጵያ ተመለስ ብለ ደውልልኝ ደን እኔም እንዲ አረጋለሁ ከዛ የሆነ ጨረር መፍጠር ከዛ ወደ ኢትዮጵያ ሲመጣ ገናናነቱ እንዳይቀንስ በሚል የተቀመረ ቀመር ይመስላል እንግዲህ የናንተንም ሐሳብ እዚህ ጋር አስቀምጡ የናንተንም አይዲያ እንፈልጋለን እንግዲህ የዛሬው ቪዲዮ ይሄን ይመስላል ይሄ ኢሊሎሞ ነው ሰብስክራይብ ማድረጋችሁ እንዳትረሱ መልካም ጊዜ